በአንድ ወቅት ሁለት ሰራተኞች በጣም ተማረው የሥራ አካባቢያቸው ሌብነት ያለበት፣ ችግር ያለበት፣ ቡድንተኝነት ያለበት እንደው ቢያስቡት ለሥራ ምቹ ያልሆነ አካባቢ ሲሆንባቸው የነፍስ አባት ሊያማክሩ ይሄዳሉ። በቃ ተማርን፣ ተቀጠርን፣ ልንሰራ እንፈልጋለን፣ ነገሩ በሙሉ ግን ግራ ነው እና የእርሶ ምክር ምንድነው ብሎ ሲጠይቁ ያው የምትሰሩት ለዕለት ጉርስ ነው፣ ከአንድ እንጀራ የሚያልፍ ጉዳይ አይደለም፣ ስራችሁ ለዕለት ጉርስ ነው ብለው ዝም ይላሉ። እንደምታውቁት ትልቅ ሰዎች ትንሽዬ ነገር መጣብ የሚያደርጉት ሰዎቹ የተነገራቸውን ወስደው በግል ብዙ ማሰብ አለባቸው። በቂ አይደለም ገለጻው እና አንደኛው የገባው ለዕለት ጉርስ ምን ትሰቃያለህ ብለውኛል አባ፣ ምን አሰቃየ ብለውኛል ብሎ ወዲያው ሄዶ ሪዛይን አድርጎ ስራውን ለቆ ገጠር ሄዶ እርሻ ማረስ ጀመረ። ትንሽ ከቤተሰቦቹ ትንሽ ቦታ ወስዶ ዘመናዊ እርሻ ያደረገ ከተማንን ስለሚያውቅ ስራ ጀመረ። አንደኛው ደግሞ በቃ ለካ አባ በግልጽ ነገሩኝ እኮ ነው ዝም ብዬ እንደው የረባ ያረባውን ሳይስጋጭ ስጨቃጨቅ የኖርኩት ለካ ከአንዲት ጉርሻ የምታለፍ አይደለች እና ያው ኖት ቴክ ኢት ፐርሰናሊ ስራዬን ነው የምሰራው ብሎ ይሄ ነገሮችን በሙሉ ከራሱ ጋር የሚያያይዘውን ትቶ ስራውን መስራት ጀመረ እና ከተወሰነ ዓመት በኋላ ሲገናኙ ይሄ አማሮ ምክር ጠይቆ የነበረው ሰውዬ አድጎ ማናጀር ሆኗል እዛው መስሪያ ቤት። ለግብርና የወጣው ሰውዬ ብዙ ሰርቶ ሀብታም ሆኗል፣ ተሳክቶለታል። እና በአጋጣሚ ሲገናኙ ሁለቱም የተሻለ ህይወት ደረጃ ላይ ነው ያሉት። እንዴት አንድ ችግር ገጥሞን አንድ ሰው አማክረን አንድ ምክር ተሰጥቶን ሁለታችን ሊሳካል እንዴት ይቻለ? ይሄ ነገር ማጣራት አለብን፣ አባ ጋር እንሂድ ብለው ይሄዳሉ። እኔም በመከሩኝ መሰረት ወጥቼ የግል ስራ ሰራው። እርሱ እንደመከሩኝ ለአንዲት እለት ጉርሻ ምግብ ብዬ ለምን ሰቃያለሁ ብዬ የራሴን ስራ ጀመርኩ፣ ተሳካልኝ። ይሄ ጓደኛዬ ግን እዛው ቀርቶ ለካ ከእለት ጉርስ አታልፍም ጉዳዩ ብሎ ነገሮችን የሚያይበትን እይታ ፓራዳይም ስለቀየረ ተሳክቶለት ማናጀር ሆነ። ትክክለኛው ማን ነው? ከሁለታችን የእርሶን ምክር ሰምቶ የተገበረው ማን ነው ብለው ሲጠይቁ ሁለታችሁም ትክክል ናችሁ። እኔ ያልኳችሁ ስራና ስራ አካባቢ ጋር የምታነሱት ጉዳይ ከግል ጉዳያችሁ ጋር የሚያያዝ አይደለም። ከአንድ ቀን ምሳ ከአንድ ቀን ራት የዘለለ ጉዳይ አይደለም። ለዛ አማውንት ያልተገባ ስቃይ አትሰቃዩ። ዶንት ቴክ ኢት ፐርሰናሊ ነው ያልኳችሁ እና ሁለታችሁም በገባችሁ መንገድ ፈጽማችሁ ተሳክቶላችኋል።